ጨጓራ የሌለው ዱለት አይተን አናውቅም እንደምትሉኝ እርግጠኛ ነኝ። ግን የኔ መንገድ ይሄ ነው። ምክንያቱም ጨጓራ ከሰራሁኝ ጠብኩ ምናምን ሌላ ምግብ መብላት አልችልም በቃ ለአንድ ሳምንት። ስለዚህ እኔ በዚህ መንገድ ነው የምሰራው። ሽንኩርቱን እፈጫለሁ፣ ስጋ እፈጫለሁ፣ ጉበት እፈጫለሁ። ከዛ ነጭ ሽንኩርት እና ቃሪያ ፈጭቼ አስቀምጣለሁ። ከዛ መጀመሪያ ስጋውን ነው ማበስለው። ስጋውን እዚህ ውሃ ውጥት እስከሚልለት ድረስ ስጋ ለመጥበሻ ላይ አድርጌ ክድ እናደርገዋለሁ። ከዛ ውሃው ከወጣለት በኋላ ዘይት ጨምርና ሽንኩርት፣ ነጭ ሽንኩርትና ቃሪያውን ጨምረዋለሁ ማለት ነው። ከዛ እሱ በደንብ ካበሰልኩት በኋላ እዚህ ላይ ቅመማ ቅመሞችን ይጨምራለሁ። እነሱም ኮረሪማ፣ ብላክ ፔፐር ወይም ቁንዶ በርበሬ እና ጨው ማለት ነው። ጨምሬ እንደዚህ ካበሰልኩት በኋላ እዚህ ጋር ነው ጉበቱን የምጨምረው፣ የተፈጨውን ጉበት ማለት ነው። እና ብዙ ሰው እንደዚህ በጣም ብዙ በደንብ ያልበሰለ ዱለት ይወዳል። እኔ ግን በደንብ ነው የማበስለው። ያው ሁሉም ሰው እንደየምርጫው ነው። ጥሬ ዱለት የምትወዱ ከሆነ በጣም ሳታበስሉ ማውጣት ትችላላችሁ። እኔ ግን እንዳልኳችሁ በደንብ አበስለውና ከዛ ግን ቃሪያውን ቀደም ብዬ ስለጨመርኩት ማለት ነው ያቃጥላል። ግን ስቲል እኔ በደንብ እንዲያቃጥል ስለሆነ የምፈልገው መጨረሻ ላይ ቅቤ ስጨምር ቅቤው ላይ ሚጥሚጣና እንደገና የሚያቃጥሉትን ትንሹን ቃሪያዎች ከትፌ አዋህድበታለሁ። ከዛ ላዩ ላይ ነው እንደዚህ ማደርገው ማለት ነው። ጣዕሙ የጥሬ ዱለት አይነት ሆኖ ግን የሚያቃጥል ሆኖ ግን ደግሞ የበሰለ ነው። ቴንክስ ፎር ዋቺንግ፣ ቴንክስ ፎር ቢይንግ ሂር። መልካም ዊኬንድ ይሆናላችሁ። ባይ